ሰላም ሰላም ጤና ይስጥልኝ የኛ ቤተሰብ የዩቲዩብ ቻናል ቤተሰቦች ዛሬም ቀለል ያለ ሁሉም በቤታችን የሚገኝ ውህድን እንዴት ሰርተን እንደምንጠቀም አሳያችኋለሁ። ለዚህም አንድ ፍሬ ሎሚ ያስፈልገናል። ይህን ውህድ ካዘጋጀን በኋላ ተጠቅመን ቢያንስ ከአንድ ሰዓት በኋላ ወደ መኝታ መሄድ እንችላለን። በጣም ዘርፈ ብዙ ጥቅም ነው ያለው። አሁን ሎሚውን ሁለት ቦታ ቆርጠን ምን እናደርጋለን? ልጣጩን እናዘጋጀዋለን። ምክንያቱም በኋላ ስለምንጠቀምበት ልጣጩን ለብቻ እናስቀምጠዋለን። ሎሚውን በደንብ አድርገን ውሃውን ካጸዳን በኋላ ባዘጋጀነው ዕቃ ውስጥ እናስቀምጣለን። ከዛ 3 ፍሬ ነጭ ሽንኩርት ያስፈልገናል። እንደምታውቁት ነጭ ሽንኩርት አንቲኦክሲዳንት ነው፣ ለብዙ ነገር ጠቃሚ ነው። ዛሬም ለዚህ ውህድ እንጠቀምበታለን 3 ፍሬ ነጭ ሽንኩርት። ከዛ ነጭ ሽንኩርትን ከላጥነው በኋላ እንፈቀፍቀዋለን በመፈቅፈቂያ፣ ምክንያቱም በደንብ እንዲዋሃድ። ይህን ውህድ አዘጋጅተን ከጨረስን በኋላ ቢያንስ 1 ሰዓት ጠጥተን ለ1 ሰዓት ያክል ቆይተን ከዛ በኋላ ወደ መኝታ መሄድ እንችላለን። ከዛ ውጪ የሆድ ውስጥ ችግር ካለብን፣ በጣም ለሆዳችን ችግር ፍቱ መድኃኒት ነው። የሰገራ መዛባት ካለ፣ የአንጀት ችግር ካለብን በጣም ለብዙ ነገር ጠቃሚ ነው፣ እንጠቀምበት። በዚህ መልኩ አሁን ነጭ ሽንኩርቱን ከፈቀፈቅነው በኋላ ቀጥሎ የሚያስፈልገን 1 ማንኪያ ቡና ነው። 1 ማንኪያ ንጹህ ቡና እንጨምርበታለን። ከዛ በኋላ ነጭ ሽንኩርቱንና ቡናውን እንቀላቅለዋለን። ይሄ ነጭ ሽንኩርትና ቡናው ደግሞ በደንብ እንዲዋሃድልን 1 ማንኪያ ንጹህ ማር ያስፈልገናል። 1 ማንኪያ ንጹህ ማር እንጨምርበትና በደንብ አድርገን እናዋህደዋለን። ይሄንን 3ቱ ውህድ በደንብ አድርገን ከቀላቀልነው በኋላ ቀጥታ የሎሚውን ጭማቂ እናመጣለን። የሎሚውን ጭማቂ ቅድም ሙሉ በሙሉ ሎሚውን ቆርጠን ከውስጡ ያወጣነውን ማጣሪያ አድርገንበት ፈሳሹ ሙሉ በሙሉ ከውስጡ እንዲወጣ ጫን እያደረግን ሎሚውን ሙሉ በሙሉ ከዚህ ውስጥ እንጠቀምበታለን። በሌላ አይነት መንገድ ለእናንተ በሚቀላችሁ መንገድም ሎሚውን ፈሳሹ ነው የሚፈለገው፣ ፈሳሹን በዚህ መልኩ ማውጣት ትችላላችሁ። ከፈለጋችሁ ለእናንተ በሚቀላችሁ መልኩ የሎሚ 1 ፍሬ ሎሚ የነጭ ሽንኩርቱን ቡናውና ማሩ ያለበት ውህድ ውስጥ እንጨምረዋለን። ከዛ ለቀጣይ ሙሉ በሙሉ ማዋሃድ ነው። ይህንን ፈሳሽ ሙሉ በሙሉ ካዋሃድ ነው በኋላ 1 ብርጭቆ ያስፈልገናል። ከዛ በፊት ቅድም ልጣጩን ይጠቅመናል ያልኳችሁ ልጣጭ ውስጥ እናስቀምጠዋለን። ውህዱን ቢያንስ ለ30 ደቂቃ ይህን ውህድ ልጣጩ ላይ እንተዋለን። ከዛ ከተውነው በኋላ ከ30 ደቂቃ በኋላ ያዘጋጀነው ብርጭቆ ውስጥ በማጥለያ አጥለን ብርጭቆ ውስጥ እንጨምራለን። 1 ብርጭቆ ያስፈልገናል። ከዛ በኋላ 1 ብርጭቆ ውሃ ያስፈልገናል። 1 ብርጭቆ ውሃ እንጨምርበታለን። ንጹህ ውሃ 1 ብርጭቆ ንጹህ ውሃ እንጨምርበታለን። ከዛ በኋላ በደንብ ከተዋሃደ በኋላ ለመጠጣት ዝግጁ ነው። ጠጥተን ከ1 ሰዓት በኋላ ወደ መኝታ መሄድ እንችላለን።